ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ሙቪ ቲዩብ ነኝ። ለእናንተ ይጠቅማል ያስተምራል የምንላቸውን ልዩ ሙቪዎች ዶክመንተሪዎችን ይዘን መጥተናል። አብረውን ይሁኑን፣ ይከታተሉ። ታሪካችን የሚጀምረው በአንድ በጉዞ ላይ ባለ መርከብ ላይ አንዳንድ ወንበዴዎች ጥቃትን ሲያደርሱ እያስመለከተን ነው። ነገር ግን እንደ እድል ሆኖ አኳማን ተብሎ የሚታወቀው አርተር በቦታው ላይ ይደርስና ወንበዴዎቹን አንድ በአንድ በማዳን መርከቧን ከጥቃት ነፃ ያወጣታል። ከዛም ትዕይንታችን ሲቀየር አርተር ከልጁ ጋር ሲጫወት እንመለከተዋለን። እናም ደግሞ በትረካ መልኩ ከዚህ በፊት ከማራ ጋር ተጋብቶ እንደነበርና ልጁንም የወለደው ከሷ እንደሆነ ይነግረናል። በተጨማሪም ደግሞ ምንም እንኳን በፖለቲካው ቢሰላችም አሁንም ቢሆን የአትላንቲስ ንጉስ እንደሆነ እንገነዘባለን። ምንም ቢሆን ግን አሁን ላይ አርተር ንጉስ የመሆኑንም ሆነ አባት የመሆኑንም ኃላፊነት እየተወጣ መሆኑን እንገነዘባለን። ከቆይታዎችም በኋላ አርተር ከአባቱ ቶም ካሪ ጋር ይገናኝና ልጁ ውሃ ውስጥ ካሉ አሳዎች ጋር ሲነጋገር ይመለከታሉ። በዚህም ደግሞ በጣም ተደስተዋል። ይህ በእንዲህ እንዳለ ደግሞ ብላክ ማንታ ማለትም ደግሞ የቀድሞ የአኳማን ጠላት አኳማንን ለማግኘትና የአባቱን ገዳይ ለመበቀል አሁንም ቢሆን ጥረቱን እንደቀጠለ እንመለከታለን። በዚሁም ትዕይንት ላይ በአትላንቲክ በረዷማ ስፍራ ላይ ዶክተር ስቲቨን ሺን ከባልደረቦቹ ጋር በመሆን ምርመራን ሲያካሂዱ እንመለከታለን። ነገር ግን እንደ ድንገት ያሉበት ቦታ ይደረመስና ወደ ታች ቁልቁል ይወረወራሉ። እናም በዚህኑ ሰዓት አንድ አስፈሪ ፍጥረት ወደ እነሱ ይቀርብና በእነሱ ላይ ጥቃትን ይሰነዝርባቸዋል። ይህንንም የተመለከተው ዶክተር ሺን እርዳታን ለመጠየቅ በማሰብ ወደ ብላክ ማንታ ይደውላል። ብላክ ማንታና ወታደሮቹም ውስጥ ላይ ስላለው ፍጥረት ሲነገራቸው በፍጥነት ወደ ቦታው ይሄዳሉ። እናም በቦታው ላይ እንደደረሱ ሺንን ብቻውን ተደብቆ ያገኙታል። ከዛም ቀጠል አድርገው ያሉበትን ዋሻ በደንብ አድርገው መፈተሽ ይጀምራሉ። በፍለጋቸው መሃል ከዚህ በፊት ሳይንቲስቶቹን አጥቅቶ የነበረው ጭራቅ ወደ እነሱ ይቀርብና በእነሱ ላይም ጥቃት ይሰነዝርባቸዋል። ነገር ግን እንደ ድንገት ብላክ ማንታ በመሬት ላይ ሆኖ እያበራ ያለውን አንድ ትሪደንት ያገኝና ቀልጠፍ ብሎ በማንሳት የተሰበረውን ትሪደንት ይገጥመዋል። በዚሁም ቅጽበት ደግሞ አንድ የታሰረ ጋኔል ከታሰረበት ቦታ እንዲያስወጣው የሚነግረውን አንድ ራእይ ይመለከታል። ጨመርም አድርጎ ጋኔሉ እሱን ነፃ ካወጣው አርተርን ለመግደል እንደሚረዳውም ይነግረዋል። ብላክ ማንታም አሁን ላይ ብቸኛ የሚፈልገው ነገር አርተርን መበቀል ስለሆነ ቀልጠፍ ብሎ የያዘውን ትሪደንት ይገጥመዋል። በዚህም ምክንያት ደግሞ አይኖቹ አረንጓዴ ብርሃንን ሲያበሩ እንመለከታለን። ከ5 ወራትም በኋላ አርተር ከልጁ ጋር ተኝቶ ሳለ ማራ ትቀሰቅሰውና አሁን ላይ ስላላቸው ድንገተኛ ስብሰባ ትነግረዋለች። ስብሰባውም ስለ አንድ ድንጋይ ንጣፍ በሽታ ነበር። የምክር ቤቱ አባላትም አርተር ትክክለኛ ሳይንቲስቶችን እርዳታ ለመጠየቅ ያቀረበውን ሐሳብ ውድቅ ያደርጉበታል። አርተርም ሊያሳምናቸው ስላልቻለ ስብሰባው ይበተናል። ከቆይታዎችም በኋላ አርተር ከአባቱ ጋር በመሆን ስላለበት ሁኔታ ይነጋገራል። አባትየውም ተስፋ እንዳይቆርጥና ስለ ነገሩ ተረጋግቶ እንዲያስብበት በመንገር ምክርን ይለግሰዋል። ትዕይንታችንም ሲቀየር ብላክ ማንታ ቡድኑን በጣም አስፍቶ የአትላንቲስን ፍለጋውን እንዳጠናከረ እንመለከታለን። ብላክ ማንታም በውሃ ውስጥ አትላንቲስን ለመፈለግ አንዳንድ የድንጋይ ፍጥረታቶችን እንደ መጠቀሚያነት ይገለገልባቸዋል። በመንገዱ ላይም እንደ ድንገት አንዳንድ ዕቃዎችን ይመለከትና ዕቃዎችን እየፈተሸ ሳለ የገባበት ቦታ ክፍል ስለነበር በሩ ይዘጋል። ይህንንም የተመለከተው ብላክ ማንታ ከተቆጣጣሪዎቹ ጋር በመገናኘት ስላለበት ሁኔታ ያሳውቃቸዋል። ከዛም ቀጠል አድርጎ ፍለጋውን ሲቀጥል ከርቀት የአትላንቲስን ከተማ ይመለከታል። ይህንንም የተመለከተው ሳይንቲስቱ ሺን ደግሞ በጣም ደስተኛም እንደሆነ እንገነዘባለን። ነገር ግን በብላክ ማንታ ላይ የአትላንቲስ ጠባቂዎች ጥቃት ሊያደርሱ እንደሆነ ስላላወቀ ብላክ ማንታን ሊያስጠነቅቀው አልቻለም ነበር። ከዛም በመቀጠል የአትላንቲስ ዘመናዊ መሳሪያ በብላክ ማንታ ላይ ጥቃት ይሰነዝርበታል። ይህንንም የተመለከተው ብላክ ማንታ ምንም አማራጭ ስላልነበረው የሶኒክ ሞገድን በመጠቀም ጥቃቱን ለመከላከል ችሏል። በመቀጠልም የያዘውን ሰርጓጅ መርከብ እንደያዘ ወደ አትላንቲስ ዋና ከተማ ይገባና አንዳንድ ሕንፃዎችን ማውደም ይጀምራል። አትላናና ሚራም አብረው በመተጋገዝ ሰርጓጅ መርከቡን ለማስቆም ሞክረው ነበር። ነገር ግን እንደ ድንገት በአትላና ላይ የሶኒክ ሞገድ ጥቃት ይደርስባታል። ይህንንም የተመለከተችው ማራ በጣም ተናደደችና ብላክ ማንታን እየተከተለች ለማስቆም ትሞክራለች። የመርከቡንም መስታወት ለመስበር እየታገለች ሳለ እንደ ድንገት ብላክ ማንታ የሌዘር ጨረሩን ይተኩስባትና ኃይለኛ ጉዳት ይደርስባታል። በዚህም ደግሞ ራሷን ትስታለች። በኋላ ላይም ብላክ ማንታ ትራይደንቱን በመጠቀም እዛው ሊገላት ሲል አርተር በቦታው ላይ ይደርስና ወደ ብላክ ማንታ መገስገስ ይጀምራል።
ውጪ ላይ ያለው ሳይንቲስቱ ሺን በብላክ ማንታ አቅራቢያ ብዛት ያላቸው የአትላንቲስ ወታደሮች እንዳሉ ሲገነዘብ ማፈግፈግ እንዳለበት ለብላክ ማንታ ያሳውቀዋል። ይህንንም የሰማው ብላክ ማንታ አርተር እንዳይከተለው በማሰብ በአትላንታ ውስጥ ያለውን ትልቅ ባቡር በሌዘሩ በመጠቀም ያፈነደዋል። በዚህም ምክንያት ደግሞ አርተር በባቡር ውስጥ ያሉትን የአትላንቲክን ዜጎች ለማዳን ወደ ባቡሩ ይገሰግሳል። ይህንንም አጋጣሚ በመጠቀም ብላክ ማንታ ከቦታው ላይ ለማምለጥ ይሞክራል። አርተርም ደግሞ ጥቃት ወደ ደረሰበት ባቡር ይደርስና ሰዎቹን ለማዳን ችሎ በድጋሚ ወደ ብላክ ማንታ ይገሰግሳል። ይህንንም የተመለከተው ብላክ ማንታ ቀልጠፍ ብሎ የሶኒክ ሞገዱን በመጠቀም አርተርን ያጠቃዋል። በዚህም ምክንያት ደግሞ አርተር ወዲያውኑ ራሱን ይስታል። ብላክ ማንታ ደግሞ ስፍራውን ለቆ ለመውጣት ችሏል። በሚቀጥለው ቀንም አርተር፣ አትላንታና ኪንግ ናሩስ ብላክ ማንታ ስላለው መሳሪያና እሱን እንዴት ማሸነፍ እንደሚችሉ ይወያያሉ። አትላንታም ብላክ ማንታ ቡድን እንዳለውና በእነሱ እርዳታ እንደሚፋለም ስላወቀች በማከማቻው አማካኝነት የኃይል ሞገድን እንደሚያገኝም ትገነዘባለች። ይህንንም የሰማው አርተር ብላክ ማንታን ብቻውን ሊያሸንፈው እንደማይችልና እሱን ሊያግዘው የሚችለው ብቸኛው ሰው ደግሞ ከዚህ በፊት በአትላንታ ውስጥ ንጉስ የነበረው ወንድሙ ኦርም እንደሆነ ይናገራል። ነገር ግን አሁን ላይ ኦርም የሚገኘው ከዚህ በፊት የአሳ ፍጥረታትን ገሎ ስለነበር በእነሱ አማካኝነት በአንድ አሸዋማ በረሃ ላይ በድብቅ ታስሮ ነበር። ስለዚህ መጀመሪያ ላይ አርተር ወንድሙን ኦርም ከታሰረበት እስር ቤት ማስመለጥ ይጠበቅበታል ማለት ነው። ይህንንም የሰማችው አትላንታ ኦርም አደገኛ ሰው እንደሆነ በመናገር አኳማንን ልታስጠነቅቀው ትሞክራለች። ነገር ግን አርተር ሐሳቡን አልቀየረም ነበር። ከቆይታዎችም በኋላ አርተር ተልእኮውን ከመጀመሩ በፊት ሰውነቱ እንዳይታይ የሚያደርገውን አንድ ልብስ ይሰጠዋል። በሌላ በኩል ያለው ኦርም ደግሞ ምግብ ሳይሰጠው በህይወት እንዲቆይ ሲባል ብቻ ትንሽ ውሃ ቀርቦለት እየተሰቃየ እንደሚኖር እንገነዘባለን። በዚሁም ቅስፈት አርተር የማይታይ ልብሱን በመጠቀም በቦታው ላይ ያሉትን ጥበቃዎች አንድ በአንድ ማስወገድ ይጀምራል። እናም በስተመጨረሻ ከረጅም ጊዜያት በኋላ ሁለት ወንድማማቾች እንደገና ይገናኛሉ። አርተርም የኦርምን ግራ መጋባት ሲመለከት እሱን ለማዳን የወሰነበትን ምክንያት ይገልጽለታል። ኦርምም የአርተርን ሐሳብ ከሰማ በኋላ ሁለቱ ወንድማማቾች በመተጋገዝ ከእስር ቤቱ ለማምለጥ ፈረስ የሚመስሉ አንዳንድ ባዕድ ፍጡራንን ይጠቀማሉ። እናም ከብዙ ጥረት በኋላ በስተመጨረሻ በረሃ ስር ከሚገኘው እስር ቤት ለመውጣት ይችላሉ። ነገር ግን አሁንም ቢሆን አንዳንድ ጠባቂዎች ከበረሃ ስር ከሚገኘው እስር ቤት በመውጣት እነሱን ማሳደዳቸውን ይቀጥላሉ። ኦርምም አሁን ላይ ለረጅም ጊዜያት ከውሃ ርቆ ስለቆየ ያለውን ኃይል በሙሉ አጥቷል። እናም ኃይሉን ለማግኘት ሲልም ወደ ባህር ዳርቻው ይጠጋል። ነገር ግን በጣም ስለደከመ በቦታው ላይ ይወድቃል። ነገር ግን እዛው በወደቀበት ቦታ ላይ የባህሩ ውሃ በንፋስ ግፊት ወደሱ ይመጣና ሰውነቱን ይነካዋል። በዚህም ምክንያት ደግሞ ኃይሉን እንደገና ለማግኘት ይችላልና በአቅራቢያው ያሉትን ጠባቂዎች በሙሉ በቀላሉ ለማስወገድ ይችላል። ከዛም በስተመጨረሻ ሁለቱም ጠባቂዎቹን ለመጨረስ ችለው ወደ ውቅያኖሱ ይመለሳሉ። በመንገዳቸውም መሃል ሁለቱ ስለ አርተር እቅዶችና ስለ አስተዳዳሪነቱ ይወያያሉ። ይህ በእንዲህ እንዳለ ደግሞ በሌላ በኩል ያለው ዶክተር ሺን ከዚህ በፊት ያገኙት ዕቃ የድምጽ መሳሪያ መሆኑን ያውቃል። ከዛም በፍጥነት ወደ ብላክ ማንታ ይሄድና ስለ ጉዳዩ ያሳውቀዋል። እናም በተጨማሪም ደግሞ ይህ መሳሪያ እጅጉን አደገኛ ስለሆነ መጠቀም እንደሌለባቸውም ይነግረዋል። ነገር ግን ብላክ ማንታ በበቀል ስለታወረ የዶክተር ሺንን ንግግር አልሰማውም ነበር። ያው መሳሪያውን አርተርን ለመግደል ለመጠቀም በማሰብ ማለት ነው። ዶክተር ሺንም በዚህ ሐሳቡ ምንም እንኳን ከብላክ ማንታ ጋር መቀጠል ባይፈልግም ምንም አማራጭ ስላልነበረው በቦታው ላይ ይቆያል። ትዕይንታችንም ሲቀየር በሌላ በኩል ያሉት አርተርና ኦርም የአሳዎች ንጉስ ወደሚገኝበት ወደ ሲታዲል ይደርሳሉ። እናም እሱ በምድር ላይ ስላሉ ነገሮች ብዙ መረጃ ስላለው ብላክ ማንታ የት እንዳለ ይጠይቁታል። ነገር ግን እሱ ብላክ ማንታ ያለበትን ቦታ ለመናገር ፈቃደኛ ስላልሆነ አርተር በጣም ተናዶ በአካባቢው ያሉትን የንጉሱን ጠባቂዎች በመደብደብ ወደ ንጉሱ ይሄድና ብላክ ማንታ ያለበትን ቦታ እንደገና ይጠይቀዋል። በዚህም ጊዜ ደግሞ የአሳዎች ንጉስ በጣም ስለፈራ ብላክ ማንታ የሚገኝበትን ቦታ ይነግራቸዋል። እና አርተርም የሚፈልጉትን መረጃ ካገኙ በኋላ ስፍራውን ለቀው ይሄዳሉ። እናም በፓሲፊክ ውቅያኖስ ውስጥ ለረጅም ጊዜ ከዋኙ በኋላ በስተመጨረሻ የብላክ ማንታ መመራመሪያ ጣቢያ ወዳለበት ወደ አንድ ደሴት ይደርሳሉ። ከዛም ቀጥል አድርገውና አርተር በደሴቷ ውስጥ ይጓዙና ፍለጋቸውን ይቀጥላሉ። በመንገድ ላይም አንድ በረሮን ያገኙና ሁለቱም ይበሉታል። ትንሽም ከተጓዙ በኋላ በደሴቱ ላይ ያሉት እያንዳንዱ ነፍሳት ከሚታወቀው በላይ ትልልቅ እንደሆኑም ይመለከታሉ።
በተጨማሪም ደግሞ በጣም ትልቅ የሆነ አይጥ በአንዳንድ አንበጣዎች ሲበላ ይመለከታሉ። ነገር ግን እንደ ድንገት በቦታው ላይ የነበሩት በጣም ትላልቅ ፌንጣዎች እና አርተርን ይመለከቷቸውና እነሱም ማሳደድ ይጀምራሉ እና አርተርም ሩጫቸውን ይጀምራሉ። አርተርም በመሃል ላይ አንድ ሐውልትን ይመለከትና ሐውልቱን በመግፋት እነሱ ከተሻገሩ በኋላ የመሻገሪያው ድልድይ እንዲሰበር ለማድረግ ችሏል። ሆኖም ግን ከሌሎቹ በተለየ አንድ አንበጣ እንደምንም ብሎ ወደና አርተር ይቀርባል። ነገር ግን አርተር በቡጢ ይመታውና በቀላሉ ሊያስወግደው ችሏል። ይህ በእንዲህ እንዳለ ደግሞ ዶክተር ሺን ስለ አንድ ነገር ለመወያየት ወደ ብላክ ማንታ ክፍል ሲገባ ውስጥ ላይ ብላክ ማንታ እንደሌለ ይገነዘባል። ነገር ግን ትራይደንቱን በአንድ ጠረጴዛ ላይ ተቀምጦ ይመለከተውና ለመሞከር በማሰብ ትራይደንቱን በማንሳት ያጋጥመዋል። በዚህም ምክንያት ደግሞ በጋኔሉና በብላክ ማንታ መካከል የተደረገውን ድርድር በራእይ መልክ ይመለከታል። ነገር ግን በዚህ ቅስፈት ብላክ ማንታ በቦታው ላይ ይደርስና ከዶክተር ሺን ትራይደንቱን ይቀበለዋል። ሺንም ደግሞ ራእዩን ከተመለከተ በኋላ ትራይደንቱን ማመን እንደሌለበት በመናገር ብላክ ማንታን ያስጠነቅቀዋል። ነገር ግን ብላክ ማንታ በአኳማን ጥላቻ ስለተሞላ እሱና ቤተሰቡን ለመግደል ማንኛውንም ነገር ለማድረግ ፈቃደኛ ሆኗል። ከዛም ብላክ ማንታ ቀጠል በማድረግ በዶክተር ሺን ላይ የያዘውን ጩቤ አንገቱ ላይ በማድረግ ከዚህ በኋላ በእሱ ስራ ላይ ጣልቃ እንዳይገባ ያስጠነቅቀዋል። በሌላ በኩል ያሉት ሁለቱ ወንድማማቾች በስተመጨረሻ የብላክ ማንታን የምርምር ጣቢያ ያገኙታል። ከዛም በፍጥነት ወደ ውስጥ ይገባሉ። በመንገዳቸው ላይ ያጋጠሟቸውንም አንዳንድ ሰራተኞች በቀላሉ ለማስወገድ ይችላሉ። ከዛም ሁለቱ ቀጠል አድርገው ወደ ሕክምና ክፍል ውስጥ ሲገቡ ዶክተር ሺንን ያገኙታል። ዶክተር ሺንም ይህንን ሲመለከት በጣም በፍርሃት ስሜት ውስጥ ሆኖ ብላክ ማንታ እየሰራው ያለውን ነገር እንደማይደግፍና አሁን ላይ ያወጣውን እቅድ በሙሉ እንደሚነግራቸው በመናገር በህይወት እንዲተዉት ይለምናቸዋል። ይህንንም የሰማው አርተር የብላክ ማንታ እቅድ ምን እንደሆነ ሲጠይቀው ዶክተር ሺን ስለ እቅዱ ከመናገሩ በፊት በቦታው ላይ ትልቅ ፍንዳታ ይፈጠራል። ይህም ደግሞ ወንድማማቾቹን ወደ ታች እንዲወድቁ ያደርጋቸዋል። ከዛም በመቀጠል እያንዳንዱ ከሚመጡት ከብላክ ማንታ ወታደሮች ጋር መፋለም ይጀምራሉ። እናም በስተመጨረሻ ወታደሮቹን ይጨርሳሉ። ነገር ግን እንደገና በተጨማሪ በጣም ትልቅ የሆነ ሮቦት ኦክቶፐስ በእነሱ ላይ ጥቃት ይሰነዝራል። ነገር ግን እነሱ አሁንም ቢሆን አብሮ በቡድን በመስራት ሮቦቱንም ቢሆን ለመጣል ይችላሉ። ታሪኩን ለማሳጠር ያክል ብዛት ካላቸው ከሌሎች ሮቦቶች ጋርም ተፋልመው ለማሸነፍ ከቻሉ በኋላ በስተመጨረሻ ብላክ ማንታ በቦታው ላይ ይደርሳል። ከዛም በመቀጠል ወንድማማቾቹ ከማንታ ጋር ትልቅ ጦርነትን ይጀምራሉ። ብላክ ማንታ መጀመሪያ ላይ አርተርን ከመተው በኋላ ኦርምን ለመግደል ትራይደንቱን ይወረውርበታል። ነገር ግን ኦርም ትራይደንቱን ሽል ለማለት ይችልና በእሱ ለመዋጋት በማሰብ ትራይደንቱን ያነሰዋል። ነገር ግን በዚህ ቅጽበት ራእይ ማየት ይጀምራል። ብላክ ማንታም እድሉን በመጠቀም የጨረር ኃይሉን በኦርም ላይ ይተኩሳል። ከዛም በመቀጠል አርተርና ብላክ ማንታ ለብቻቸው መፋለማቸውን ይቀጥላሉ። ነገር ግን ብላክ ማንታ አሁን ላይ በጣም እየተዳከመ ስለሆነ አንድ ማምለጫን ይመለከትና ከአርተር ለማምለጥ ይችላል። ከቆይታዎችም በኋላ አትላንታን ጨምሮ የተወሰኑ ሰዎች እና አርተር ወዳሉበት ቦታ ይደርሳሉ። ኦርምም ደግሞ ራሱን ከሳተበት ይነቃና ትራይደንቱን በሚይዝበት ጊዜ ያየውን ራእይ ይነግራቸዋል። ትራይደንቱ ኮርዳክስ የሚባል ሰውዬ መሳሪያ ሲሆን ሰውየው በጣም የስልጣን ጥማት ስላለበት ወደ ጨለማ አስማት ሄዶ ወንድሙ የሚያስተዳድረውን የአትላንታን ግዛት ይሳደባል። በዚህም ጊዜ ደግሞ የሱ ወንድም የሆነው የአትላንታ ንጉስ ጦርነትን ስለማይፈልግ እያደረገ ያለውን ነገር እንዲያቆም ይጠይቀዋል። ነገር ግን እሱ ፈቃደኛ አልሆነም። እናም በዚህ ምክንያት ደግሞ በወቅቱ በጣም ትልቅ ጦርነት ይጀመራል። ነገር ግን በስተመጨረሻ የአትላንቲስ ንጉስ ያሸንፍና እሱና ሰራዊቱን በራሱ ደም ያስራቸዋል። እናም አሁን ላይ ደግሞ ኮዴክስ ሊለቀቅ የሚችለው በእነ አርተር የደም ሐረግ ብቻ ነው ማለት ነው። በሌላ በኩል ያለው ብላክ ማንታ ደግሞ ባልተጠበቀ ሁኔታ ወደ አርተር ቤት ይሄድና የአርተር አባት የሆነውን ቶምን በኃይለኛው ይደበድበዋል። በሌላ በኩል ያለው አርተር ደግሞ የሱ የደም ሐረግ ያለው ልጁ አደጋ ላይ እንደሆነ ሲገነዘብ በፍጥነት ወደ ቤቱ ይመለሳል። ነገር ግን በጣም አርፍዶ ነበር፣ ምክንያቱም ደግሞ ልጁ ቀድሞውኑ ተወስዶ ነበር። አርተርን ደግሞ ይህንን ሲመለከት በጣም በንዴት ስሜት ውስጥ ሆኖ ብላክ ማንታ የሚኖሩበትን ቦታዎች በሙሉ መፈለግ ይጀምራል።
በተጨማሪም ደግሞ አርተር የራሱን ትራይደንት በመጠቀም የባህር ሞገድን ያስነሳና አሳ ነባሪዎቹ ብላክ ማንታ ያለበትን ቦታ እንዲፈልጉለት ያደርጋል። ይህ በእንዲህ እንዳለ ደግሞ ዶክተር ሺን ከህፃኑ ጋር በመሆን በብላክ ማንታ መርከብ ውስጥ እንዳለ እንመለከታለን። እናም አሁን ላይ ብላክ ማንታ ደግሞ ጋኔሉን ለማስነሳት ወደ ወደመው ግዛት ሲሄድም እንመለከታለን። እናም ደግሞ በስተመጨረሻ በቦታው ላይ የሚደርስና ወደ ግዛቱ ከመግባቱ በፊት በሺን እጅ የነበረውን የአርተርን ልጅ ይቀበላል። ነገር ግን ብዙም ሳይቆይ ሺን ለብላክ ማንታ የሰጠው ቦርሳ በእጁ ላይ ይፈነዳል። ምክንያቱም ደግሞ ሺን የብላክ ማንታን መጥፎ እቅድ ለማስቆም ሲል ልጁ ያለበትን ቦርሳ በፈንጂ ስለቀየረው ነበር። ነገር ግን ብላክ ማንታ ብዙም ጉዳት ስላልደረሰበት በድጋሚ ከዶክተር ሺን ልጁን ይቀበርና ልክ ሊሰወው ሲል የአርተር ልጅ ልጁን በፍለጋ ላይ ወዳለው ወደ አርተር ሞገዶችን ይልካል። በዚህም ምክንያት ደግሞ አርተር ወዲያውኑ በቦታው ላይ ይደርስና ልጁን ከመሞት ያድነዋል። ከዛም በመቀጠል ለሁለተኛ ጊዜ ከብላክ ማንታ ጋር ይደባደባል። ነገር ግን በዚህኛው ጊዜ አርተር በስተመጨረሻ ብላክ ማንታን ማስነሳት ችሏል። ብላክ ማንታን በወደቀበት ቦታ ላይ እንደ ድንገት የአርተር ልጅና አሚር እያመለጡ መሆናቸውን ይመለከታል። በዚህም ምክንያት ደግሞ ልጁን ለመግደል በማሰብ የያዘውን ትራይደንት ወደ እነሱ ይወረውረዋል። ደግነቱ ግን ኦርም በቦታው ላይ በጊዜ ይደርስና ትራይደንቱን በመያዝ የአርተርን ልጅ ያድነዋል። ነገር ግን ኮርዳክ የያዘውን ትራይደንት በመጠቀም ኦርምን ይቆጣጠረውና አርተርን እንዲያጠቀው ያስገድደዋል። እናም በሁለቱ ግጭት መሃልም እንደ ድንገት የአርተር ደም ይፈስና በአርተር ደም ምክንያት ኮርዳክ ከእስሩ ነፃ ለመውጣት ይችላል። ይህንንም የተመለከተው አርተር ወዲያውኑ ትራይደንቱን ወደ ኮርዳክ ይወረውርበታል። ነገር ግን ኮርዳክ ትራይደንቱን በቀላሉ ለመቆጣጠር ይችላል። ይህንንም ከተመለከተ በኋላ አርተር ወዲያውኑ የራሱን ትራይደንት በመጠቀም የኮርዳክስን ትራይደንት እንደምንም ብሎ ለመስበር ይችላል። በዚህም ምክንያት ደግሞ በስተመጨረሻ ሙሉ የኮርዳይክ መንግስት ለዘላለሙ ሲፈርስ እንመለከታለን እና አርተርም ግዛቱ ላያቸው ላይ ከመፍረሱ በፊት ለማምለጥ እየሞከሩ ሳለ አርተር እንደ ድንገት ብላክ ማንታን ውስጥ ላይ ሆኖ ለመውጣት ሲቸገር ይመለከተዋል። በዚህም ምክንያት ደግሞ አርተር ብላክ ማንታን ለመርዳት እጁን ይዘረጋለታል። ነገር ግን ብላክ ማንታ እርዳታውን ባለመቀበል ራሱን ከገደል ላይ ይወረውርና ቁልቁል ይወድቃል። በሌላ በኩል ያሉትና አርተር ደግሞ በስተመጨረሻ ሁሉም ተያይዘው እየፈረሰ ካለው ግዛት ለመውጣት እንደቻሉ እንገነዘባለን። እናም በዚህ ትዕይንት ላይ ደግሞ አርተርና ወንድሙ ኦርም በንጹህ ልባቸው እንደታረቁ እንመለከታለን። ታሪካችንም ከማለቁ በፊት አርተር አትላንቲስን ለዓለም እንድትገለጽ ሲያደርግ እንመለከታለን። በተጨማሪም ደግሞ ኦርምና አርተር በስተመጨረሻ የተለመደ ህይወታቸውን ሲቀጥሉ እያስመለከተን ታሪካችን ይጠናቀቃል።